የዶክተሩ ገዳይ 25 ዓመት ጽኑ እስራት ተፈረደበት። በባህር ዳር ዩኒቨርሲቲ በሕክምና ጤና ሳይንስ ኮሌጅ ስር በሚገኘው የጥበብ ጊዮን ስፔሻላይዝድ ሆስፒታል ቀዶ ሕክምና ዳይሬክተር የነበሩት ዶክተር አንዱዓለም ዳኜ መግደሉን አረጋግጫለሁ ባለው ግለሰብ በ25 ዓመት ጽኑ እስራት መቅጣቱን የባህር ዳር አካባቢ ከፍተኛ ፍርድ ቤት አስታወቀም። ፍርድ ቤቱ ዛሬ ባወጣው ችሎት እሱ ባለው ነበረ የተባለው ግለሰብ ጥር 24 ቀን ከምሽቱ 1 ሰዓት ተኩል ገደማ ላይ በከተማው ሳባታሚ ቆሽ ተብሎ በሚጠራ ስፍራ ዶክተሩን እያሽከረከረ የነበረበትን መኪና ላይ 2 ጊዜ በመተኮስ መግደሉን የወንጀሉ ፈጻሚ ለማግኘት በተቋቋመው ግብረ ኃይል በኩል በተገኘ መረጃ እና ማስረጃ መሰረት ውሳኔውን ማስተላለፉን ገልጿል። በለቅቱ ዶክተር አንዱዓለም ከፈለገ ሕይወት ሆስፒታል ለታካሚዎች ቀዶ ሕክምና አገልግሎት ሲሰጡ አምሽተው ጥበብ ጊዮን ስፔሻላይዝድ ሆስፒታል ወደሚገኘው መኖሪያ ቤታቸው እየሄዱ በነበረበት ወቅት በሚያሽከረክሩበት መኪና ላይ በቀኝ በኩል በተተኮሰ ጥይት መገደላቸውን በወቅቱ የፖሊስ መረጃውን ይፋ ማድረጉ ይታወሳል። ፖሊስ በዚህ የምርመራ ሂደት ከክልሉ ፖሊስ መምሪያ እና ከከተማ አስተዳደሩ የምርመራ ቡድን ተዋቅሮ መረጃና ማስረጃ በማሰባሰብ የወንጀሉን አፈጻጸምና ፈጻሚውን ማወቅ እንደተቻለ ይፋ አድርጎ ነበር። ፍርድ ቤቱም የቀረቡለትን የምርመራ ውጤቶች መሰረት በማድረግ በዛሬው ዕለት በዋለው ችሎት ወንጀሉን በፈጸመው ግለሰብ እሱ ባለው ነበረ ላይ የ25 ዓመት ጽኑ እስራት ወስኖበታል። ዶክተሩ በተገደለበት ምሽትም በተመሳሳይ በሌላ የሕክምና ዶክተር ላይ ጥይት በመተኮስ የመኪናው አካል በመምታት የግድያ ወንጀል ሙከራ ስለማድረጉም ፍርድ ቤቱ አመላክቷል። በሰሜን ኢትዮጵያ ዳግም ጦርነት ከመቀስቀሱ በፊት ሁሉም የፕሪቶሪያ ስምምነት አደራዳሪ አካላት በዋነኝነት የኢትዮጵያ አጋሮች አፋጣኝ ምላሽ እንዲሰጡ ሁማን ራይትስ ዎች ጥሪ አቀረበ። የፌዴራል መንግስትና ህወሓት በክልሉ ያለውን ሁኔታ በተመለከተ ጦርነት ሊከፍቱብኝ ነው በሚል አንዱ ሌላውን በተደጋጋሚ ሲከስና ለዓለም አቀፍ ህብረተሰብ የሽምግልና ጥሪ ሲያቀርብ መቆየታቸውን ተከትሎ ደም አፋሳሽ ጦርነት ዳግም ሊቀሰቀስ ይችላል ሲልም ዓለም አቀፍ የሰብአዊ መብት ተሟጋቾች ሁማን ራይትስ ዎች አስጠነቀቀም። 100 ሺዎችን ለእልቂት ያደረገው የጦር ወንጀል ጨምሮ ሌሎች አስከፊ የሰብአዊ መብት ጥሰቶች የተፈጸሙበት ደም አፋሳሹ የትግራይ ጦርነት ዳግም እንዳያገረሽ ጦርነቱ ከመቀስቀሱ በፊት ሁሉም የፕሪቶሪያ ስምምነት ዋነኛ ዋስትና ሰጪዎችና የኢትዮጵያ አጋሮች አፋጣኝ ምላሽ እንዲሰጡ ተቋሙ ጥሪውን አቅርቧል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ባደረጉት ንግግር ህወሓት ለክልሉ የመደበውን በጀት ለጦር መሳሪያ ግዢ እየዋለው ነው ሲሉ መናገራቸውን የጠቀሰው ሁማን ራይትስ ዎች ህወሓት ከኤርትራ ጋር ጥምረት በመፍጠር በኢትዮጵያ ላይ ጦርነት ለመክፈት እየሰራ ነው መባሉን ተከትሎ በኢትዮጵያና ኤርትራ መካከል ያለውን ውጥረትም እየተባባሰ መምጣቱን ገልጿል። ለጉዳዩ ቅርብ የሆነው የዲፕሎማቶችና ተንታኞች በሁለቱ መካከል ያለውን አለመግባባት በጊዜ መፍትሄ ለማግኘት ከሆነ ውጥረቱ እየተባባሰ መጥቶ ጦርነት የሚቀሰቀስ ከሆነ ቀጠናው አንዴ ከተቀሰቀሰ መመለሻው ወደ ሌለው ወደማያባራ የግጭት ጦርነት መቀስቀስ ውስጥ ሊከተው እንደሚችል ማስጠንቀቃቸውን አስታውሷል። ዲፕሎማቶች አማራጩን በመጠቀም ግጭቶች ለማብረድ ጊዜው አሁን ነው ያለው ሁማን ራይትስ ዎች፣ በመሆኑም የፕሪቶሪያውን ስምምነት ዋነኛ ዋስትና ሰጪዎች የአፍሪካ ህብረትና ኬንያ፣ ደቡብ አፍሪካ፣ አሜሪካ እንዲሁም ሌሎችም የኢትዮጵያ አጋሮች በቀጠናው ዳግም ጦርነት እንዳይቀሰቀስና በሰሜን ኢትዮጵያ ጭካኔ የተሞላበት ተጨማሪ የሰብአዊ መብት ጥሰት እንዳይፈጸም በአፋጣኝ ምላሽ እንዲሰጡ ተቋሙ በግጭት ለመከላከል የዳይሬክተሯ መግለጫ ጥሪውን አቅርቧል። በትግራይ ክልል ዳግም አንድ ጥይት ድምፅ መሰማት የለበትም ሲሉ የመስኖና ቆላማ አካባቢ ሚኒስቴር አብርሃም በላይ ተናገሩ። በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምፅ መሰማት የለበትም ሲሉ የመስኖ ቆላማ አካባቢ ሚኒስቴሩ አብርሃም በላይ ተናግረዋል። ዶክተር አብርሃም በላይ ከትግራይ ሰላም ተልዕኮ ሊቀመንበር ሀጎስ አብርሃ ጋር በትግራይ ዘላቂ ሰላም የሚሰፍንበት ሁኔታ ላይ ውይይት ማድረጋቸውን ለአዲስ ዘመን ጋዜጣ ገልጿል። ሚኒስቴሩ መንግስት ሰላምን እንዲጸና የሚሰሩ ስራዎችና እንደሚደግፍም ጠቁሞ ሁላችንም ወደ ውይይት መግባት የሚወስደን መንገድ መከተል አለብን ሲሉ አሳስበዋል። አክለውም የፌዴራል መንግስት በትግራይ ክልል ዘላቂ ሰላም ለማምጣት ከሚሰሩ አካላት ጋርም ሆነ ለውጥና መረጋጋት ለማስፈን የሚደረገውን ሰላማዊ ትግል በመደገፍ እና በማስተባበር አብሮ በመስራት ሂደት ላይ በቀጥታ ለመሳተፍ ዝግጁ ነው ብለዋል። የትግራይ ሰላም ተልዕኮ ሰላም እንዲጸና የሚያደርገውን እንቅስቃሴ የሚያበረታታ መሆኑንም ገልጸዋል ሲል የዘገበው ኢፕድ ነው።
የትግራይ ሰላም ተልዕኮ ሊቀመንበር ሀጎስ አብርሃ በበኩላቸው ከፌዴራል መንግስት ከዓለም አቀፍ ድርጅቶችና በሰላም ጸጥታ ጉዳይ ላይ ትኩረት አድርገው ከሚሰሩ አካላት ጋር በመተባበር በትግራይ ፍትህና ሰላም እንዲሰፍን እንሰራለን ማለታቸውን በዘገባው ተመላክቷል። በትግራይ ውስጥ ያሉ ማህበራዊና ስነ ልቦናዊ፣ ፖለቲካዊ፣ አስተዳደራዊ ችግሮችን በየደረጃው መፍታት የተልዕኮ ዋናው ዓላማ መሆኑንም ጠቁሟል ተብሏል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም